ሰላም ሽቱል ፋሚሊ እንዴት ናችሁልኝ? አማን ነው ወይ? በመጀመሪያ ዩቲዩብ ቪዲዮ ተመልሼላችኋለሁ። በዛሬው ቪዲዮ የምናየው ሞባይል ናይንዝ አንቨርሰሪ ሴሌብሬሽን ብሎ ባመጣልን ኮናሚ ፍሪ ሴሌክሽን ፓክ ላይ ነው። እናንተ የቪዲዮ ከመጀመሪያው በፊት ሰብስክራይብ ካላደረጋችሁ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ቪዲዮን ጀምሩት። ይመሳችሁ። ኮናሚ ባስቀመጣቸው መሰረት ከመጀመሪያው ከኪሚች እና ዘ ሞስት ቨርሳታይል ፕሌየር ከሚለው እንጀምር። ኪሚችን የሞላውላችሁ እኔ ፒርሎን በምጠቀመው ሁኔታ እንድትጠቀሙትና ሚድፊልድ ላይ አታኪንግ ኦፕሽኑ ቢልድ አፕ ስታደርጉ ደግሞ ዲፌንዲንግ ኦፕሽኑ ነው እንዲያገለግላችሁ። ኮናሚ ባስቀመጠው መሰረት የመጀመሪያው ኪሚች ነው። ከሱን ጀምርና ወደ ቀጣይ ፕሌየሮች እንሄዳለን። ኪሚችን የሞላውላችሁ እኔ ፒርሎን የምጠቀምበት ወይ እና ሞር ፕሌየር አይዲው ከፒርሎ ጋር ስለሚመሳሰል እንደ ፒርሎ ስታጠቁ እንደ አታኪንግ ኦፕሽን ስትከላከሉ ደግሞ እንደ ተጨማሪ ተከላካይ ሆኖ እንዲያገለግላችሁ አድርጌ የሞላውላችሁ። በዚያም ሙለ ዲፌንሲቭሊ ባላንስ ድሪብል የሚችል ፓሱ ጸድ የሆነና አሪፍ ፔስ ያለው አሞላል ይዤላችሁ የመጣው እና በዚያ አሞላል ከምታገኙት ነገር ውስጥ አንደኛው ድሪብሊንጉ ከፍ ማለቱ 83 ነው። ብቻ 85 ቢሆን ደስ ይለኝ ነበረ፣ ግን 83 ቢሆን በቂ ነው። እዚህ ጋር ብዙ ጊዜ የማይነገራችሁ የአንድ ተጫዋች ፍጥነት የሚወሰነው ስፒድ፣ አክሰለሬሽን እና ድሪብሊንጉ ላይ ነው። ድሪብሊንግ ከሌለው ስፒድ እና አክሰለሬሽን ቁጥር ብቻ የሚሆነው። በአጠቃላይ ኪሚሽን በተቻለ አቅም የተመጣጠነና አሪፍ አሞላል ሞልቼዋለሁ ብዬ አስባለሁ። ፓሲንግ ዋይዝ ምንም አትጨነቁበትም። ዲፌንድ በደንብ ያደርጋል። እዛ ላይ ደግሞ አሪፍ ፔስ አለው። ከምንም በላይ ደግሞ ሞር እንደ ፒርሎ አጃይሎ 89 ባላንስ እና 91 ስታሚና ሙሉ ጌሙን ያጫውትላችኋል። እንዳልኳችሁ ደግሞ እንደፈለጋችሁ ቅልጥፍጥፍ ይልላችኋል። ኦርኬስትሬተሮች እንግዲህ እንደምታውቁት ኦር ካላወቃችሁ አድቫንቴጃቸው ስታጠቁ ቦክስ ጫፍ ላይ የሆኑ እንደ ፓሲንግ ኦፕሽን፣ ስትከላከሉ ደግሞ ዲፌንሲቭ ሚድፊልደራችሁን እያገዙ ሞር በመከላከልና እንደ ፓሲንግ ኦፕሽን ራሳቸውን አቬላብል እያደረጉ ከኋላ መስሎታችሁ እንድትወጡ በጣም በቀላሉ ይረዷቸዋል። አዲሽናል ስኪል የሰጠሁትንና ለምን እንደሰጠሁት አይተን ወደ ቀጣይ ተጫዋች እንሄዳለን ማለት ነው። አዲሽናል ስኪል ላይ የሰጠሁት ብሎከር፣ አውትሳይድ ከርለ፣ ኤሪያ ሱፐሪዮሪቲ፣ ደብል ታች እና ትራክ ባክ ናቸው። ኦብቪየስሊ ብሎከር ለምን እንደሰጠሁት ግልጽ ነው። ድንገት ሹት ሲደረግ ከፊት ለፊት ከተገኘ ሹቱን ብሎክ የማድረግ አቅሙ ሞር ከፍ እንዲል፣ ይህንንም ከዚህ በፊት ቲክቶክ ቪዲዮዎች ላይ ተናግሬዋለሁ። ብሎከር በጣም ምን ያህል ወሳኝ እንደሆነ ዲፌንሲቭ ተጫዋቻችሁ ላይ። ኤሪያል ሱፐሪዮሪቲ የሰጠሁትንና እናንተም የተለያዩ ፕሌየሮቻችሁ ላይ በመስጠት ምን አይነት አድቫንቴጅ እንደምታገኙ በዚህ ቪዲዮ እንደውም ጠቀስ አድርጌ ለፍላችሁ። ኪሚች እንደምታዩት እንግዲህ ሜትር ከ77 ሴንቲሜትር ነው which is not tall ታክ ላይ ካሉ ተጫዋቾች አንጻር በጣም ረጅም ተጫዋች አይደለም። ኦር ደግሞ ኤሪያሊ ብዙ ኳሶችን እንዲያሸንፍ የሚያደርግ ቁመት ላይ አይደለም ያለው። ለዚህ ኤሪያል ሱፐሪዮሪቲ ምንድነው የሚያደርግለት? ኳሱ ሙሉ በሙሉ እንዲያሸንፍ ሳይሆን ተቃራኒያችሁ ግን ሙሉ በሙሉ እንዲያሸንፍ ባለማድረግ ነው የሚሰራው። እቺ ስኪል ዲስከቨር ያደረኩት በላም ነው። ላም ፉል ባኩ ማለት ነው። በጣም አጭር ነው ታውቁታላችሁ። ግን እሱ ላይ ኤሪያል ሱፐሪዮሪቲ ከሰጠው በኋላ በላም በኩል ያሉ ተጫዋቾች ኳሱን ለመግጨት በሚሞክሩበት ሰዓት ላይ ላም ሙሉ በሙሉ ባይገጨው እንኳን እነሱ ሙሉ በሙሉ እንዲገጩት አያደርግም። ይሄ ደግሞ ምን ይጠቅማቸዋል? ኳሱ ዲፍሌክት ያደርግና ዝም ብሎ ወደ ሰማይ ፈናጠራል። ኦር ሰምዌር ኳሱ ተመልሶ ወርዶ ሪሳይክል ተደርጎ ነው የምትጠቁት። እድለኛ ከሆናችሁ ደግሞ ሪሳይክል የሚደረገውን ኳስ እናንተ ጋር ደርሶ ክሪዝ ታደርጉታላችሁ ማለት ነው። ኤሪያል ሱፐሪዮሪቲ ሲኖራችሁ ተቃራኒያችሁ 80% በሚባል ደረጃ በእርግጠኝነት የምነግራችሁ ተቃራኒያችሁ ሙሉ በሙሉ የአየር ኳሱን አያሸንፈው። እቺን ተጠቀሙና እንደው ኮመንት ሴክሽን ላይ የመጣችሁ ትነግሩኛላችሁ። የቀጣይ ቪዲዮ ላይ በጣም ኦፒ ስኪል ናት። ተቃራኒያችሁ 100% ሄዲንግ እንዳያሸንፍ የምትፈልጉ ከሆነ ስፔሻሊ ፉልባኮች ላይ ስለሚገጭ ፉልባኮቻችን በኤሪያል ሱፐሪዮሪቲ ኢኩፕ አድርጓቸው። ለዚህ ነው ፖቶ ምናምን መጠቀም ትንሽ የሚከብደው ፉልባክ ላይ። ሁለተኛው ተጫዋች ፈርዲ ካዳውሉ። ፈርዲ ካዳውሉ እንደምታዩት አታኪንግ ፉልባክ ነው። ኦፌንሲቭ ዊንግ ባክ ማለት ያው አታኪንግ ፉልባክ ለማለት ነው። ይህን ተጫዋች እንግዲህ በቻልኩት አቅም ዲፌንሲቭ ስታት ለመስጠት ሞክሬያለሁኝ። ዲፌንሲቭ ስታት ነው ስሰጠው ለምን እንደሰጠሁት እንዳልኩኝ ደግሞ የወራጅና ሞራል ስታዩ ታስተውሉታላችሁ። በተጨማሪም ፔሱን ከፍ አድርጌዋለሁ። 92 ነው ስፒድ እና አክሰለሬሽን። ከስፒዱ 92 ድረስ ያስኬድኩት 92 በጣም መፈልጋ ስፔሲፊክ ነምበር ሁና ሳይሆን ኪኪንግ ፓወሩን እንደምታዩት 85 ለማስገባት ነው። ዋናው ነገር እዚህ ጋር ኪኪንግ ፓወር ነው። ምክንያቱም ብዙ ክሮስ እና ብዙ ረጅም ፓሶችን ነው የሚያደርገው። ያለ ኪኪንግ ፓወር ደግሞ እሱ ፖሲብል አይሆንም እና ምን ሆኖ ነው አራችሁት እንግዲህ እያላችሁ ከሆነ እሱን ላስረዳችሁ። አብዛኛውን ጊዜ አታኪንግ ፉልባኮቻቸውን ፕሌየር ኦፍ ዘ ዊክ የሚሆኑ ሌሎቹንም እስኪዱና ያዋቸው ከማጥቃት ወር ደግሞ ከሹቲንግ ስታታቸው ውስጥ የትኛው ነው ከፍ ያለው? ከርል ከፍ የሚልበት ምክንያት በአንደኝነትና በቀላሉ ሳስረዳችሁ ከርሉ ከፍ አለ ማለት ያን ኳስ ከርቭ አድርገው ሲኮርሱት ቁጭ የማድረግ አቅማቸው ከፍ ይላል ማለት ነው። ለዚህ ከርል በጣም ወሳኝ ነው ለክሮስ። ከርሉ 85 ለማስገባት ነው። 85 ስዊት ስፖት ይባላል። ብቻ በጣም ጸዴ ስፖት ናት። በቃ አለ የሆነ
82 እና 83 እና 81 ምናምን ብዙ ልዩነት ያመጣል። 85 ሲመጣ ግን በአንዴ ልዩነት ያመጣልና ለዛ 85 ለማስገባት ብዬ ፍሪቲንግ ብለ ሰጥቶት። ከዛ በተረፈ ድሪብሊንጉን ለምን 88 ድረስ አድረግከው የሁሉ ድሪብሊንግ ምን ያደርግለታል ቱልባክ ለምትሉ ቅድም የኪሚች ፕሮግሬሽን ላይ ነግራችኋለሁ። ድሪብሊንግ ካለ በትክክል ፔሱን ማሳየት ይችላል። 92 ስፒድ እና 90 አክሰሌሬሽን እንዳለው በደንብ ማሳየት ስለሚችል። ከዛ በተረፈ ክሮሲንግ ቡስተር ሰጥቼዋለሁ። ሎፓሱን ሎፍት ፓሱን 88 ነው። አናቱ ላይ ነው ቁጭ የሚያደርግላችሁ። ልጁ ስኪልፉል ነው። ደብል ተች ያለው ከትቢያ ኢንድ ኢንተርናል ሶ ዋይድ ላይ ስትገኙ ከትቢያ ኢንድ ኢንተርን አድርጋችሁ ደብል ተች አድርጋችሁ መኮረስ ትችላላችሁ። ኤጅ ክሮሲንጉ ደግሞ አናት ላይ ቁጭ ያደርግላችኋል። አሪፍ ክሮሰር ነው ከሞላ ጎደል። ሶ እንደ አይነት ተጫዋች ከሆነ የሚያስፈልጋችሁ መንበት ትችላላችሁ። የዚህ ተጫዋች ያው ዳውን ሳይዱ አታኪንግ ፉልባኮች ፕሌየር ኦፍ ዘ ዊክ የሆኑትን ነግሪማልዶ ኦር አርኖልድ ምናምን ብታገኙ እንደዚህ ጋር የሚቀራረብ ነገር ልታገኙ ትችላላችሁ። ኤክሰፕሽናል አለመሆኑ ነው እንጂ እንደ አታኪንግ ፉልባክ በጣም ጸዴ ነው። ሶ ወደ ሶስተኛው ተጫዋች እንሄዳለን ማለት ነው። ማቲያስ ዲሊት እውነት ለመናገር እንዳልጠበቅኩም ስፔሻሊ ዲፌንሲቭ አዌርነስ አፕዴትን ስለሆነ ፔሱ ይጎዳዋል ብዬ ነበር። ጎታታ ነው ብዬ ነበረ። ሞሮለስ ስቲል ጎታታ ነው አለ አይደል? ይጎተታል በ90 ስፒድ እና በ85 አክሰለሬሽን ራሱ እነ ኔስታ ሲቀደሙ አይታችሁ ታውቃላችሁ ቲክቶክ ላይ እና ግን በጣም ጎታታ አይደለም። እኔ እንደጠበቅኩት ጎታታ አይደለም። 88 ስፒድ እና 81 አክሰለሬሽን በጣም ቆንጆ ሳት ስዊት ስፖት ላይ ነው ያለው። ዲፌንሲቭ አቢሊቲዎቹም በጣም ቆንጆ ናቸው። 92 አዌርነስ ኢንጌጅመንት፣ 94 ታክሊንግ እና አግሬሽን 92 ነው ያለው። አሪፍ ነው። ቢልድ አፕ ሴንተር ባክ ለሚያስፈልጋችሁ በጣም ጸዴው። ስፔሻሊ እኔ ማልዲኒ ሳጫውት ብዙ ጊዜ ታዩኛላችሁ ዲፌንሲቭ ፉል ባኩም ማለት ነው። እንዲህ አይነት ተጫዋቾችን ማጫወትበት ምክንያት ማልዲኒ ኒዳችሁ ስታቱን ቼክ ካደረጋችሁ ድሪብሊንጉ፣ ታይት ፖዚሽኑ ምናምን በጣም ከፍ ያለ አይደለም፣ ግን አትሊስት በቆሙ ኳሱን ወደ ግራ ወደ ቀኝ ቶሎ ዞር ብዬ መስጠት የሚያስችለኝ ቦታ ላይ ነው እና ይሄኛውንም እንደምታዩት አሪፍ ኦቨርኦል ባላንስ ያለው ሴንተር ባክ ነው ማለት በቆሙ ነገሮችን ማድረግ ይችላል። ብዙ ጊዜ ላይቭ ላይ ስናገር ሰምታችሁ ከሆነ ማልዲኒ የምመርጥበት በቆሙ ብዙ ነገር ማድረግ ይችላል። ከተቀበለ በኋላ ዞር ዞር ብላችሁ ቶሎ መስጠት ትችላላችሁ። እንዲህ አይነት ተጫዋች ካናቫሮም እንደሱ አይነት ተጫዋች ነው። ከዛ በተረፈ ቁመቱ ሜትር ከ87 ከአብዛኛው አጥቂዎች ጋር በደንብ መፎካከር ይችላል። ስለዚህ ተጫዋች ብዙ የሚባል ነገር የለም። አሪፍ ፔስ አለው፣ ተመጣጣኝ ነው። ስታሚናውም 90 ነው። እንደውም እኔ ስታሚናውን የፈራሁት የነበረው ሰከንድ ሃፍ ላይ ቢያንስ ቀይራችሁ በጣም ፈጣን አጥቂ ካስገባባችሁ ቀይራችሁ ደግሞ እናንተም ሌላ ሴንተር ባክ አስገብታችሁ ተጫወቱ ልል ነበር። 90 ሰምሃው ጥሩ የሚያጫወታችሁ ይመስለኛል። ስፔሻሊ ሎንግ ቦል ካውንተር የምትጫወቱ ከሆነ ይሄ በጣም ሱተብል ሴንተር ባክ ነው የሚሆንላችሁ። ሴንተር ባክ ችግር ላለባችሁ ሰዎች ይህንን መጠቀም ትችላላችሁ። አዲሽናል ስኪሎቹን እና ወደ መጨረሻውና ማይ ፌቨራይት ኒኮ ራይሊ ካርድ እንሄዳለን ማለት ነው። አዲሽናል ስኪል ለማንኛውም ሴንተር ባክ እንደምትሰጡት ዋን ተች ፓስ፣ ስሩ ፓስ፣ ስላይዲንግ ታክል እና ሎል ኦፍ ትር ፓስ ነው የሰጠሁት። ዋን ተች ፓስ እና ስሩ ፓስ በቃ በአጠቃላይ በሴንተር ባኮቻችሁ ድንገት ጭንቅ ብሏችሁን ፓስ ስትሰጡ አኩሬት ፓሶችን የሚሰጥ ነው። ስላይዲንግ ታክል ስላልነበረው ነው በጣም ወሳኝ ነው። ኦፍ ኮርስ ብሎከር አብሮት አለ። ሎል ኦፍ ትር ፓስ ደግሞ ስተኒንግ ፓስ ብዙ ጊዜ እናደርጋለን በሴንተር ባኮቻችን። ለዚህ እሱ ሞር አኩሬት እንዲሆንና ፍላይት ታይሙን ለመቀነስ ማለትም አየር ላይ የሚቆየውን ነገር ኳሱ ቶሎ ቀንሶ የምንፈልገው ተጫዋች ጋር ኢንተርሴፕት ሳይደረግ እንዲደርስ ማለት ነው ሎል ኦፍ ትር ፓስ የሰጠው። እነዚህ ስኪሎች አድብ ታደረጉለት በጣም ወሳኝ ነው። ዲፌንሲቭ ስኪል ሁሉም አሉት። ወደ መጨረሻው ስንሄድ ኒኮ ኦራይሊ the last but not the least ይባላል። እውነት ነው። ኒኮ ኦራይሊ ማይ ፌቨራይት ፕሌየር እና I'm gonna pick this guy ግን ይሄ ከኔ ቲም እና ከኔ ፍላጎት አንጻር ኒኮ ኦራይሊ እንደምታዩት 72 74 74 77 ነው። ዲፌንሲቭ ምንም ነገር አልሰጠሁትም፣ ምክንያቱም ሜትር ከ93 ነው። በዚህ ስታት አይ ቲንክ he could cover a lot of space with long range tackle። ለዚህ ተጨማሪ ነገር መስጠት አስፈላጊ መስሎ አልታየኝም። ከዚህ በፊትም ብዙ እንደዚህ ረጅም ባልሆነ እንኳን በጆዋ ካንሴሎ ስጫወት ታቁኛላችሁ። ቶርናመንት የምትጫወቱ ሰዎች፣ ላይቬን የምታዩ ሰዎች የድሮ የባየር ሙኒክ ካርዱ ፉልባክ ፊኒሸር ማለት ነው እና ብዙ ሲያስቆጥርልኝ አይታችሁ ታውቃላችሁ። ብዙ የሚድፊልድ ፓሲንግ ኦፕሽን ሲሆንልኝ አይታችሁ ታውቃላችሁ። ሰው ይሄ ተጫዋች እንዴት እንደሚሰራ እና ለምን እንደዚህ እንደሞላውት አሞላሉን እያየን እናውራ። ኒኮ ራይሊ እንዳልኳችሁ ድሪብሊንጉ 85 ለማድረግ ሞክር ያለው በተመጣጠነ ፔስ 90 ፔስ እና 89 አክሰለሬሽን በቂ ነው ብዬ አስባለሁ በሱ ቁመት እና ደግሞ ስፒድ እና አክሰለሬሽን ቁመታቸውን በጣም ማተር ያደርጋል። በተለይ ፕሬየር ሞዴላቸው ከወገብ በታች ረጅም ከሆኑ እግራቸው ረጅም ከሆነ ፊፋ ላይ እንደውም ሌንግዚ ይሏቸዋል እና በአንድ እርምጃ ብዙ ከቨር የሚያደርጉ ከሆነ በዚህ ፔስ በጣም ብዙ መራመድ እና በጣም ብዙ ኤሪያ ከቨር ማድረግ ይችላል ማለት ነው። ኒኮ ራይሊ ሎ ፓስ እና ሎፍትድ ፓሱ እንደምታዩት ነው። ሎ ፓሱ 91 ነው፣ ሎፍትድ ፓሱ 87 ነው። በጣም ጸዴ ነው። ከርሉ 80 ነው። እቺ ናት ትንሽ ያስቀየመችኝ። ከርሉ ትንሽ ከፍ ቢ ቢያንስ የማግባት ቻንስ ላይ ስለሚገኙ ብዙ ጊዜ በመታ እንኳን ካላርጉ የማግባት ቻንሱን ከፍ ለማድረግ ሁለተኛ ደግሞ ሲኮርሶም አሪፍ ክሮስ ለማድረግ ትንሽ ከርሉ ከፍ ቢል ጥሩ ነበረ፣ ግን ከዚህ በላይ ማስኬት ስለማንችል ይሁን። ከዚህ በተረፈ ኤሪያል ስኪሎቹን እንደምታዩት 82
ፊዚካል ኮንታክት 78 ጃምፕ እና 81 ሄዲንግ ነው። አትዘንጉ ሜትር ከ93 ነው which is ረጅም። ፊኒሺንጉ 77 ነው። ያው ከርዱን ለመጨመር ስል ነው እዛ ጋር እንደምትወሰባ ሹቲንግ ነው የሰጠሁት። ግን በዚህ ፊኒሺንግ ሂክር ፊኒሽ በጣም ጥሩ። ምክንያቱም ስፔሻሊ በግራ ሊፍት ባክ ስለሆነ በግራ በኩል ስለሚገባ በግራ እግሩ ነው ያገኘው። ለዚህ ብዙ ጊዜ ከርል ባድርግ እንኳን የሚሆነው አውትሳይድ ከርለር ነው። አውትሳይድ ከርለር ደግሞ ኢቨን አይደለም 77 ፊኒሺንግ 70 ፊኒሺንግ እንኳን ቢሆን በጣም የተለየ አኒሜሽን ስላለው የማግባት ቻንሳችሁ ከፍ ያደርገዋል። ለዚህ በአውትሳይድ ከርለር 77 ፊኒሺንግ ጋይስ ትራስት ሂዝ ገነ ስኮር። በአጠቃላይ አዲሽናል ስኪሎቹን እንያና እንደምን ኒኮ ራይሊ እንደመርጥና ከኒቲም አንፃር እንደሆነ አስረዳ። አዲሽናል ስኪል ላይ ብሎከር ሰጥቼዋለሁ፣ ኢንተርሴፕሽን፣ ማርኪንግ፣ ትራክ ባክ እና ፒን ፖይንት ክሮሲንግ ሰጥቼዋለሁ። ትራክ ባክ ብዙ ጊዜ ሴንተር ባኮቻችሁ ላይ ማይመከረው ኦር ደግሞ ዲፌንሲቭ ፕሌየሮቻችሁ ላይ ማይሞከረው ኦር አግሬሲቭ ያደርጋችኋል። ከስታታችሁ በላይ ነው አግሬሲቭ የሚያደርጋችሁ። ይሄ ደግሞ ብዙ ኮሚትን ሊያደርጉ ያደርጋችኋል ተጫዋቾቹን እናንተ ሳትፈልጉ ራሱ። ይሄ ደግሞ ለእናንተ አሪፍ አይሆንም። ኒኮ ራይሊ ላይ ሰጠሁት ግን ብዙ ጊዜ ሊያጠቃ ስለሚሄድ እና ደግሞ ወደ ሚድፊልድ አዘን ብሎ ስለሚጫወት እንደ ፉልባኮች ዋይድ ወጥረው ስለማይጫወቱ ፉልባክ ፊኒሸሮች ለዛ ነው ትራክ ባክ የሰጠሁት። ወደኋላ የተወውን ስፔስ ትራክ እያደረገ እንዲመለስ። ፉልባኮቻችሁ ላይ ቢሰጡ እንኳን ብዙም ችግር የለውም። ትራክ ባክ ብቻ ወደኋላ መሮጥ ካለባቸው ትራክ ባክ ስጧቸው። ማልመክረው ለሴንተር ባኮቻችሁ ነው። ሴንተር ባኮች ላይ ኖ በጣም አግሬሲቭ ያደርግባቸዋል፣ ይቅርባችሁ። ፒንፖይንት ክሮሲንግ እንዴ እንዳልሰጡት አላቅም። ሶ ፒንፖይንት ክሮሲንግ ሰጥቼዋለሁ፣ ምክንያቱም እንዲኮርስ ልጠቀሙ የሚችልበት ቻንስ ስለሚኖር ማለት ነው። እና ቅድም ስላችሁ የነበረው ካንሴሎ ይሄኛው ካንሴሎ ነው። አሁን ላይ አታኪንግ ፉልባክ የምንጠቀመው ፕላምን ነው፣ አብዛኞቹ ታውቁታላችሁ። እና ይሄንን ካንሴሎ ስታቱን ትንሽ ላሳያችሁ። አያችሁ ድሪብሊንግ ስታቱ 85 ላይ ነው፣ አዌርነሱ 88 ነው፣ ሎፍትድ ፓስ ሎ ፓሱ 85 በ93 ነው። በተለይ ሎፍትድ ፓሱ ስማ ነው ያረግ። ቅድም እንደነገርኳችሁ ከርል ለምን እንደምጠቀም ተግባብተናል ብዬ አስባለሁ። ዲፌንሲቭሊ ስታቶቹ ይህንን ይመስላሉ። ብዙም ዲፌንስ አደግ ችግር አጋጥሞኝ አያውቅም። ጸዴ ነው። ስፒድ አክሰሌሬሽኑ 91 በ91 ነው። ኪኪንግ ፓወሩ 84 85 ቢሆን ጥሩ ነው፣ ግን ይሁን ከሞላ ጎደል ይህንን ይመስላል። ሶ ለእኔ በአጠቃላይ ከዚህኛው ካንሴሎ የተሻለ አፕግሬድ ነው የሚሆነው ለእኔ ቲም። ፉልባክ ፊኒሸሮች ብዙ ጊዜ አይገኙም፣ የለም። ኮናሚ ለምን እንደማይለቅ ባለፈው ኪንም እንደዛ አርባ መጣብን ምናምን። ለእናንተ ግን አይ ቲንክ እኔ ኪሚሽን ብትመርጡ ባይኔ። ምክንያቱም እንደ ፒርሎ አይነት ተጫዋች የምትፈልጉ ከሆነ ዲፌንሲቭሊ ወደኋላ እያገዘ ስታጠቁ ደግሞ የቦክስ ጫፍ ላይ እየቆመ ከዴምቤሌ ከኤምባፔ ከብሩኖ ብቻ ሁሜቨር እዛ ጋር እያጠቃላችሁ ካለው ሰው ስፔስ ቢያጣ ወደፊት መሄድ ካልቻለ ወደኋላ ዞሮ ሁሉ ጊዜ አቬለብል ሆኖ ይቀበሉታል። ወደኋላ ደግሞ ቢውልድ ስታደርጉ ከሴንተር ባኮቻችሁ ኳስ እየተቀበለ ዲስትሪቢዩት ወደፊት ለፊት ማድረግ ይችላል። ረጅም ኳሶችን መጣል ይችላሉ ማለት ነው። ካዳጉኑ እንደማንኛውም አታኪንግ ፉልባክ ነው። ኦልሞስት ከላም ጋር ይመሳሰላል። አታኪንግ ፉልባክ የሚያስፈልጋችሁ ከሆነ ግን በትክክል አታኪንግ ፉልባክ ለመኮረስ ኦር ደግሞ እንደ ሶስተኛ ኦፕሽን መጠቀም የምትችሉ ከሆነ እንደ አታኪንግ ላይ እሱ መውሰድ ትችላላችሁ። ዲሊት ደግሞ ቅድም ሞር ኦፍ ስላችሁ እንደነበረው ልክ እንደ ማልዲኒ ሞር ባላንስ ነው። በቁሙ ሲቀበል ኳሶችን ሲከላከል የማልዲኒ ስታት ላሳያችሁ በዚህ አጋጣሚ። ማልዲኒ አሁን ይህ ድሪብሊንግ ምንም ሰጥቼው አይደለም፣ ግን ድሪብሊንግ ስታቶችን እያያችሁ ነው። ሶ ሞር አጃይል ነው። ኳሱን ከተቀበለ በኋላ ከተቃራናችሁ ካስጣለ በኋላ ወደ ፈለጋችሁ ቶሎ ዞር ብላችሁ ኦፕሽኖችን አይታችሁና ወደ ግራ ወደ ቀኝ ወደ ክፍቱ ቦታ ቶሎ ለመስጠት ያግዛችኋል። ስለዚህ ዲሊት በዚህ ነገር ሞር አድቫንስድ ነው ለእናንተ። ከሞላ ጎደል ይህንን ይመስላል። ቀጣይ ላይ ብሬክ ዳውን እያደረኩ እንድሰራላችሁ የምትፈልጉትን ቪዲዮ ኮሜንት ሴክሽን ላይ አሳውቁኝ። ፍቅራችሁን ደግሞ ላይክ እና ሼር እያደረጋችሁ ሰብስክራይብ ካላደረጋችሁ ሰብስክራይብ እያደረጋችሁ አሳዩ። የዛሬው ቪዲዮአችን ይህን ይመስል ነበረ። በቀጣይ ቪዲዮ እስክንገናኝ ድረስ ይመቻችሁ።